ሰላም የስለ ጤናው ቻናል ተከታታዮች፣ ዛሬ ደግሞ በርዕሱ እንደገለጽኩት ልጆች ቶንሲል በተደጋጋሚ ለምን ያጠቃቸዋል ሚለውን አጠር ባለና ግልጽ በሆነ መንገድ እነግራችኋለሁ። ከዛ በፊት ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር ታደርጉ ዘንድ አሳስባችኋለሁ። እሺ ወደ ጉዳያችን ከመሄዳችን በፊት ይዘቶችን ላሳውቃችሁ። አንደኛ፣ ምክንያቶች ምን ምን ናቸው? በዚህ ውስጥ ወደ 7 የሚደርሱ መከላከል የምንችላቸው እንዲሁም መጠንቀቅ ያለብን ነገር እናወራለን። ሁለተኛ ወይም በመጨረሻ ቶንሲል ሲከሰት ምን ማድረግ አለብን የሚሉትን አካተናል። እስከ መጨረሻ አብራችሁን ቆዩ። ልጆች ወይም ህፃናት በተደጋጋሚ ቶንሲል የሚጠቁባቸው ምክንያቶች፣ በአንደኛ ወይም በመጀመሪያ በሽታ የመከላከል ስርዓታቸው ወይም አቅማቸው አልበሰለም። ኢማቹር ኢሚዩን ሲስተም፣ የህፃናት ኢሚዩን ሲስተም ገና በመማር ላይ ነው። ስለዚህ ኢንፌክሽኖችን በፍጥነት ማሸነፍ ይከብደዋል። ሁለተኛው በተፈጥሮ የምናገኘው ወይም ደግሞ የመገኛ ቦታቸውን መሰረት ያደረገ ነው። ቶንሲል ጀርሞችን የሚያጠምድ ነው። ይህም ሲባል ቶንሲሎች በጉሮሮ መግቢያ ላይ ስለሚገኙ ቫይረሶችንና ባክቴሪያዎችን ይይዛሉ። ይህም በተደጋጋሚ መታመምን ያመጣል። ሶስተኛና እኛ ወይም ሰው ሰራሽ በሆኑ ነገሮች የሚከሰትበት ምክንያት፣ በትምህርት ቤቶች፣ በልጆች መዋያ ወይም ዴይኬር አካባቢ ብዙ ጀርሞች ይገኛሉ። ስለዚህ በዚህ ቦታ ልጆች በቅርርብ ይጫወታሉ፣ እቃዎችን ይጋራሉ። ስለዚህ ጀርሞች በቀላሉ ይተላለፋሉ። ፍሪኩዌንት ኤክስፖዠር ኦፍ ጀርምስ ኦር ቫይረስ ኤንድ ባክቴሪያ የሚለው ማለት ነው። በአራተኛ ደረጃ ኢንፌክሽኑ በሙሉ ካልታከመ ይመለሳል። በተለይ ግሩፕ ኤ ስትሬፕቶባክቴሪያ መድኃኒቱ ሙሉ ካልተወሰደ የመመለስ እድል አለው። ስለዚህ እነዚህን እና መሰል ነገሮችን እኛ መከላከል የምንችላቸው ስለሆነ ከወዲሁ በትምህርት ቤት ቦታዎች ላይ ወይም በዴይኬር ቦታዎች ላይ ጥንቃቄ ማድረግ፣ ንጽህና መጠበቅ መቻል እንዳለበት ግንዛቤ መፈጠር አለበት። እንዲሁም በአራተኛ ደረጃ ላይ የተቀመጠው ኢንፌክሽኑ በሙሉ ካልታከመ ወይም የታዘዘለትን መድኃኒት በሙሉ ካልተወሰደ የመመለስ እድል አለው። ስለዚህ በሐኪም ቤት የታዘዙ መድኃኒቶችን ሙሉ በሙሉ የመጨረስ ልምድ መዳበርና ይህን ሪከረንት የሆነ ቶንሲል ኢንፌክሽን መከላከል መቻል አለብን። በአምስተኛ ደረጃ የተቀመጠው ትልቅ ወይም በቀዳዳ ላይ ቶንሲል ኢንላርጅድ ኦር ክሮኒካሊ ኢንፌክትድ ቶንሲል። አንዳንድ ህጻናት በቀዳዳ ያለ ቶንሲል አላቸው። ይህም ባክቴሪያው በውስጡ ይቆይና በተደጋጋሚ ያማቸዋል። በስድስተኛ ደረጃ የምናየው አለርጂ እና የሳይነስ ችግር፣ አለርጂ ኦር ሳይነስ ኢንፌክሽን። ከአፍንጫ የሚወርድ ፈሳሽ ቶንሲልን ያስቆጣዋል፣ ኢንፌክሽኖችንም ያመቻቻል። ስለዚህ አለርጂ ወይም የሳይነስ ችግር ካለ በተደጋጋሚ ለቶንሲል ኢንፌክሽን ምክንያት ይሆናል ማለት ነው። በሰባተኛ ደረጃ የምናየው የሲጋራ ጭስ ወይም የአየር ብክለት፣ ኤክስፖዠር ቱ ስሞክ ኦር ፖሊዩሽን። የሲጋራ ጭስ ቶንሲልን ያዳክመዋል፣ ተደጋጋሚ መታመምንም ያመጣል። በተለይ ሰከንድ ሃንድ ስሞከር የሚባለው ሲጋራ በሚጨስበት አካባቢ ህጻናቶች የሚደርሱ ከሆነ ልጆች በዛ የሚጫወቱ ከሆነ ይህ የሲጋራ ጭስ የቶንሲልን የመከላከል አቅም ስለሚያዳክመው ለኢንፌክሽን ያጋልጠዋል ማለት ነው። ስለዚህ እነዚህና መሰል 7 እና ከዛ በላይ የሆኑ ምክንያቶች ህጻናት ወይም ልጆች በተደጋጋሚ ቶንሲል እንዲታመሙ ያደርጋቸዋል። በመጨረሻም ይህ ቶንሲል በአንድ ዓመት ከ7 ጊዜ በላይ የሚከሰት ከሆነ፣ በ2 ዓመት ከ5 ጊዜ በላይ የሚከሰት ከሆነ፣ በ3 ዓመት ተከታታይ 3 ጊዜ የሚከሰት ከሆነ፣ እንዲሁም መተንፈስ ችግር ወይም እንቅልፍ ሲከለክል ቶንሲሌክቶሚ ኮንሲደር ሊደረግ ስለሚችል ወይም ደግሞ በሰርጀሪ ቶንሲልን ማስወገድ በሐኪሞች ኮንሲደር ሊደረግ ስለሚችል ግዴታ ወደ ተሻለ ሕክምና መሄድ ይኖርብናል ማለት ነው። አመሰግናለሁ።